በድንግልና ላይ አርግዛ ርቋቸው ሚስጥሩ ውሉ ብጽቷ ሲያዋጡሽ ያኔ ከታ መጣሽው እያሉ እስከዚህ ድረስ ድንገት ትንሽ ከየእናታችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም አይነት ይዘት አለ፣ ከሷ ባህሪ ጋር የሚያገናኘው ነገር አለ። እስከዚህ ድረስ እኔ የአላህ ባሪያ ነኝ የላከኝ ነብይ አድርጎ ማርያም ሆይ እመቤቴ ሆይ ድንግል ሰላም ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደርሳችሁ እኔ አለሁ እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ በሶሻል ሚዲያ ሲዘዋወር እንዳየሁት ከሆነ ሙስሊሞች አንድ ነሺዳ ወጥተዋልና ያም ነሺዳ ስለእናታችን ስለእመቤታችን ስለቅድስተ ቅዱሳን ድንግል ማርያም የወጣ እሷን የሚገልጽ ነሺዳ ነው ብላችሁ ብዙዎቻችሁ ተሳስታችኋልና ያን እንዴት ነው የሚለውን እናያለን። ሌሎችም ቪዲዮዎች አሉ። ለብዙ ሰዎች እንዲዳረስ ቪዲዮ ላይክ እና ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። ምክንያቱም ቪዲዮ ለብዙ ሰዎች እየተዳረሰ አይደለምና እንድታዳርሱልኝ ስል እጠይቃችኋለሁ። ቀጥታ ወደ ቪዲዮ እንለፍ። ሙሽራዬ ሙሽራዬ አበባ ነው አበባ 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 ናት አበባ አበባ በደስታ ታጅበሽ አበባ በፍቅር ያዜማሉ አበባ አምላክን በሐሴት አበባ ያው እንግዲህ ተከታትለን እንደተመለስነው ነው። እጅግ በጣም የሚያሳዝን ነው። ስርዓቱን የጣሰ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይገልጽ ስነ ስርዓት ነውና ፈጽሞ እኛን አይወክልም። አንዳንዶች ደግሞ በኮሜንት ላይ ይህ የካቶሊክ ቤተክርስቲያን ስነ ስርዓት ነው የሚሉ አሉ። የካቶሊክ ቤተክርስቲያን ደግሞ ስነ ስርዓትም አይደለምና እጅግ በሚያሳዝን ሁኔታ እዚህ ጋር በምስሉ ላይ እንደምናየው ከሆነ አባቶች አስኬማ ያደረጉ አሉ። የካቶሊክ አባቶች አስኬማ አያደርጉምና አንደኛው ልዩነቱ ይሄ ነው። ሁለተኛ ደግሞ እዚህ ጋር በምስሉ ላይ እንደምናየው ከሆነ ዲያቆናቱ ቆብ አድርገዋል። ቆብ ደግሞ የካቶሊክ ዲያቆናት ቆብ አያደርጉም። ሁለተኛ ነገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኛ አማኞች ናቸው እንዳንል ደግሞ እዚህ ጋር በምስሉ ላይ እንደምናየው ከሆነ ሚዜዎቹ ፈጽመው ነጠላ አልለበሱም፣ ጸጉራቸውን አልሸፈኑም። ምእመኑንም ካያችሁ በአብዛኛው በሚባል ደረጃ ነጠላ ፈጽሞ አልለበሱምና የኛንም አይወክሉም የካቶሊክንም አይወክሉምና እጅግ በጣም የሚያሳዝን ነው። ሙሽሮቹ ራሱ የኛ ናቸው እንዳንል የኛ የጋብቻ ስነ ስርዓት በተክሊልም ቢሆን እንደዚህ አይደለም፣ በቅዱስ ቁርባንም ቢሆን እንደዚህ አይደለምና የኛም አይደለም የካቶሊክም አይደለም እንዳንል ደግሞ በግድግዳው ላይ የተሳሉት ቅዱሳት ስዕላት እንዳያቻቸው ከሆኑ የአቡነ ተክለ ሃይማኖት የቅዱስ ያሬድ ብዙ ስዕላት አሉና እነዛን ስዕል ደግሞ ሌሎች ሊያደርጉ አይችሉምና ያ ነገር ከሀገር ውጭ ያሉ ኦርቶዶክሳውያን አድርገውት ከሆነ የኛ ቤተክርስቲያን ስነ ስርዓት ከሆነ እጅግ በጣም የሚያሳፍር ነው። የምታውቁ ካላችሁ ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ወደ ሌሎች ቪዲዮዎች እንለፍ። በድንግልና ላይ አርግዛ ርቋቸው ሚስጥሩ ውሉ ብጽቷ ሲያዋጡሽ ያኔ ከታ መጣሽው እያሉ ያው እንግዲህ በሶሻል ሚዲያ ሲዘዋወር የነበረው ነሺዳ ይህንን ይመስላል። እስከዚህ ድረስ ድንገት ትንሽ ከየእናታችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም አይነት ይዘት አለ፣ ከሷ ባህሪ ጋር የሚያገናኘው ነገር አለ። እስከዚህ ድረስ በትክክል እንድትሰሙት ፈልጋለሁኝና ብዙዎች የተሳሳቱበት ነውና ከዚህ ቀጥሎ ደግሞ ያለውን ነሺዳ እለቅላችኋለሁ። ስንኙም በደንብ አዳምጡት። ወደ ነሺዳው ለአላህ ሲሆኑ ለነርሱ እኔ ያለው የሚለው ጌታ አልተዋላ ሳፈረሽም መርየም ዝም ያልሽ ለታ ዝምታ መርጠሽ ዝም ያልሽው ስላንቺ ምን ባታወሪ በክፍሽ ያስዩ ጨቅላ ለታምር ሆነሽ መስካሪ
እኔ የአላህ ባሪያ ነኝ የላከኝ ነብይ አድርጎ በጾም በዘካ ያዘዘኝ ለእናቴም እንድሆን በጎ። ያው እንግዲህ ተከታትለን እንደተመለስነው ነው። ብዙ ሰዎች የመጀመሪያውን ብቻ በማየት ብዙ የተሳሳታችሁት ነገር አለና እኔ የአላህ ባሪያ ነኝ የላከኝ ነብይ አድርጎ ነውና ለስም አጠራሩ ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ አንደኛ የአላህ ባሪያ አይደለም፣ ሁለተኛ ደግሞ ነብይ አይደለምና አምላክ ነው፣ ጌታ ነው። ጌታ ብቻ ሳይሆን የጌቶችም ጌታ ነውና ብዙ ሰዎች ስለእናታችን ስለመቤታችን ይገባኛል፣ ኦርቶዶክሳውያን ስለእናታችን ሲባል እጅግ በጣም ደስ ይለናል። ግን ማን ነው ያለው? እንዴት ነው የተባለው? ምንድነው የተባለው የሚለውን ቆም ብለን ብናይ ብዬ አስባለሁ። ስለሷ ደግሞ ከሷ ጋር የነሱ መርየምና የኛ ማርያም ፈጽሞ እንደማይገናኝ ደግሞ እህታችን ታስረዳናለች። ወደሷ ሰላም እንዴት ናችሁ? እስኪ ይሄን ቪዲዮ ሰምተን እንመለስ። ማርያም ዘመሩላት። ትውልድ ሁሉ ብፅዕት የሚሏት ጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት በሙስሊሞች አንደበት እየተመሰገነች ትገኛለች። እንግዲህ እንደሰማችሁት ነው ሙአዝ ይሄን ሰሞን አንድ ነሺዳ ለቋል። እሱም የሙስሊሞቹ መርየምን የሚያወድስ ነሺዳ ነውና በዛው ነሺዳ ውስጥ እስቲ ላሰማችሁ። ነሺዳውን በደንብ አስተውሉና ስሙት። ቆይ ነው ብቸኛ የማይወልድ የማይወለድ ነሺዳው ላይ አይወልድም አይወለድም እያለ እየተናገረ ከዛ በኋላ ስለ አላህ እያነሳ እየተናገረ አምላክ አይወልድም አይወለድም እያለ እየተናገረ እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉሻል የሚለውን ጥቅስ እያነሱ ኮሜንት ላይ ሲለጥፉ የናቁሽ ሁሉ ከእግርሽ በታች ይሰግዱልሻል፣ የኔ እናት መናፍቃን ቢንቁሽም ሙስሊሞች አከበሩሽ እያሉ ኮሜንት ላይ አጥለቅልቀውታል። የኛ ዘገምተኛ ክርስቲያን ነን ባዮች ማለት ነው። እኔ ግን እናንተን ያለፈ ክትባት ምን አይነት ክትባት ነው? እኔ እውነት ለመናገር እናንተን የሆነ ክትባት አምልጧቸዋል። ላለመጠየቅ ላለማወቅ እንዲሁ በጨለምተኝነት የመጓዝ መንፈስ የሆነ ክትባትማ አልፏቸዋል። በነገራችን ላይ ምን አገናኛቸው ሲጀመር መርየምና ማርያም? በሱረቱል ተሕሪም ምዕራፍ 66 ቁጥር 12 ላይ የኢምራን ልጅ ያቺ ብልቷን የጠበቀችውን ምሳሌ ያደረገ ከመንፈሳችንም ነፋፋንባት ይላልና ነፋንባት የሚለውን እነ ኢማሙ አልቁርጡቢ ሲያብራሩ በአልጃሚ ለአህካሚል ቁርአን በ18ኛው ጥራዝ ላይ ኢማሙ አልቁርጡቢ እንዴት ነው የነፋባት የሚለውን ሲያብራራ ቀሚሷን ገልቦ እንደነፋባትና ወደ ማህፀኗ እንደወረደ መንፈሱ ይናገራል። አሁን ይህ አስተምሮ በክርስትና አለ? ማርያምና መርየም አንድ ሆነውባችሁ ተምታቶባችሁ ባለማወቅም ይሁን ምንም ይሁን ሰው ይጠይቃል እኮ እመቤታችን ቅድስት ድንግል ማርያም በእንደዚህ አይነት መልኩ ነው ክርስቶስ ኢየሱስን የወለደችው? ይሄ አስተምሮ በክርስትና ውስጥ አለ? ቀሚሷን ገልቦ ነፋባት ማህፀኗ ውስጥ ምናምን የሚባል ነገር አለ? ሲቀጥል አይወልድም አይወለድም እያለ እኮ ነው ነሺዳው። ቅድስት ድንግል ማርያም አምላክን የወለደችው እኮ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ቅዱስ የእግዚአብሔር ልጅ ይባላል የምትወልጁ ልጅ ተብላለች እኮ። ለእህታችን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመኗን ያብዛልን። እንደዚህ አይነት እህቶች አስተዋይ እህቶችን ያብዛልን። በእውነቱ ከሆነ እጅግ በጣም ደስ የሚል ማብራሪያ ነው የሰጠችበትና አንዳንድ ጊዜ የማናውቀውን ሙስሊም አለ ፕሮቴስታንት አለ እኛ አያገባንም፣ ፀሐይ ሞቅናትም አልሞቅናትም ለሷ የሚያመጣው ለውጥ የለምና እመቤታችን ቅድስተ ቅዱሳን ድንግል ማርያምን አመሰገኗት ብለን በቃ የሌለ የምንሳሰስ ሰዎች አለን። ነገር ግን ምንድነው ያሏት ደግሞ ብለን ቆም ብለን ማሰብ አለብን ብዬ አስባለሁ። ትክክለኛ የሆነ ማብራሪያ ሰጥታናለችና ማማዬ እሷ ያለችው ነው እንጂ የነሱ ማርያም ሌላ ናት፣ የኛ ማርያም ሌላ ናትና ወደ ቀጣይ ቪዲዮዎች ደግሞ እንለፍ። እንኳን ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲክ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ሕዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከትን እንገኛለን። ቃሉ ፑቲክ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ አቀርቦለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡ እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች
ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል የመጣለት እንኳን ደስ አለ ማለት ፈልጋለሁ። ሁላችሁም እንኳን ደስ አለ በሉ። እንግዲህ ተከታትለን እንደተመለስነው ነው ይህ የሀገራችን ልጅ ነውና ከሀገራችንም አልፎ የዓለም መነጋገሪያ ሆኗልና መነጋገሪያ ሲሆን አንዳንድ ጊዜ ከኋላው የሚመጣውንም ነገር ማሰብ ይጠበቅብናልና ጥሩ ጎኑን ብቻ ማየት አይደለም መጥፎ ጎኑንም ማየት ይጠበቅብናልና ይህ ልጅ ጥሩ ቢያጋጥመው እጅግ በጣም ደስ ይለናል። ብዙ ሰዎችም ደግሞ እያነጋገሩት ነው። በቲክቶክ ላይ 700 ሚሊዮን ፎሎወር ያለው ሰው ራሱ አነጋግሮታልና የውጭ ሀገራት ዲዛይነሮች ብዙ እያነጋገሩት ነውና ይህንን ልጅ መስመር የሚያስይዘው ሰው ያስፈልገዋልና ለምን እንዳልኩት ደግሞ በቀጣይ ቪዲዮዎች ላሳያችሁ። ይኸውላችሁ ከጥቂት ቀናት በፊት በለቀቀው ቪዲዮ ላይ ኮመንት ተሰጥቶ ነበር። እነዚህ ኮመንቶች ማለት ነው የምታዩዋቸው በጣም ኢንተረስቲንግ ያደረገኝ ኮመንት ግን ከስር ያለው ኮመንት ነው። የብሪቲሽ ሞዴል የሆነችው ናኦሚ ካምቤል የሰጠችው አስተያየት በጣም አቴንሽኔን ስቦታል። ወንድሞቼ ለምን መሰላችሁ? እንግዲህ የፋየር ምልክት አደረገችና ሁለት ከአጠገቡ የኢትዮጵያን ሰንደቅ ዓላማ አሁን አገሪቷ እየተጠቀመች ያለችውን ኮከብ ያለውን ሰንደቅ ዓላማ አረገች ማለት ነው። እንዴት አወቀች ልጅ ኢትዮጵያዊ መሆኑን? ወንድሞቼ ስቲል ጠይቃችሁ እንዴት አወቀች? እንግዲህ ልታቅበት የምትችላቸው መንገዶች ወይ ልጁን እየተከታተለችው ነበረ እና ልጁ የት ሀገር እንደሚኖር አጣርታ ነው ኮመንት የሰጠችው፣ ወይ ደግሞ የሆነ ሰው ነግሯታል፣ ወይ የሆኑ ኤጀንቶች ኢትዮጵያን ይሄ ልጅ ያለው ብለው ነግረዋታል፣ ወይ በሌላ ምክንያት። ይሄን የምለው ዝም ብዬ አይደለም፣ ኤጀንቶችና አሳያቸዋለሁ። በጣም ከባድ ሰው ስለሆነች ማለት ነው። በጣም ጥሩ አይደለም እዚች ልጅ አይን ውስጥ ይሄ ልጅ መግባቱና ኢትዮጵያንም ይውላችሁ እስቲል እየተከታተሏት ነው። የኢትዮጵያን ቲኔጀርሶችን እየተከታተሏቸው ነው። እነማ እነ ናኦሚ ካምቤል የነ ጊሴል ማክስዌል ጓደኛ፣ የጄፍሪ ፒስቲን ሴክስ ስሌቭ ጓደኛ፣ እንዲሁም ራሷ እቺ ብሪቲሽ ሞዴል ምን አይነት ሰው እንደሆነችም አሳያቸዋለሁ። እንግዲህ ይሄ የምታዩት አይላንድ ወይንም ደሴት በአይ ኦፍ ሆረስ የተሰራ ነው። በኦልድ ሲንጋይ በሱ የተሰራ ነው። ሁሉም በሚያየው አይን በብርሃን ሰጪው አይን በአይ ኦፍ ፕሮቪደንስ የተሰራ ደሴት ነው፣ የሷ ነውና በጣም አደገኛ ነች። አቅራቢ ነች፣ ህፃናትን አቅራቢ ነች። እንግሊዘኛውን ቃል በቃል ላለመጠቀም ነው። ለምን አይነት ነገር ለፒዶፊልስ ሰዎች አቅራቢ ነች። ራሷም እንደዛው ነች። የነ ትራምፕ ሚስት፣ የነ ጄፍሪ ፒስቲን ሴክስ ስሌቭ፣ የነ ጊሴል ማክስዌል ጓደኛ ነች። ቀላል ሰው አይደለችም። እዚች ልጅ አይን ውስጥ ነው ቃሉ ፑቲክ የገባው እና የኢትዮጵያን ባንዲራ አርጋን የሰጠችው። ከሌሎች ሴሌብሪቲስ ሚውዚሻንስ ኮመንት በተለየ እሷ የኢትዮጵያን ባንዲራ ጨምራበታለች። ይኸውላችሁ እንግዲህ በ2001 31 ዓመቷን ስታከብር፣ ይሄ የኒውዮርክ ፖስት ዘገባ ነው፣ በ2019 የዘገበው ማለት ነው። ናኦሚ ካምቤል ከኢታሊያን ቢዝነስማን ከሆነው ፍላቪዮ ብሪቶሬ ጋር እንግዲህ ቦይፍሬንዷ ነው ሆነ የተነሳችው ፎቶ ነው። ወይንም በዛ ወቅት እንግዲህ ፓርቲ አዘጋጅታ በቀይ የተከበበባትን አያችሁ፣ ህፃን ልጅ እንደሱ አይነት ህፃን ልጅ ሰብስባ፣ እንዲሁም ጊሴል ማክስዌልም አለች የጄፍሪ ፒስቲን ሴክስ ስሌቭ የምትባለው፣ እሷንም ይዛ ስታከብር ነበር። እና እቺ ሴት ቀላል ሴት አይደለችም እህት ወንድሞች። አሁንም በሂውማን ትራፊኪንግ ውስጥ አለች ተብላ የምትታመን ሴት ነች። ይኸውላችሁ ከነ ዲዲ ጋር ሁላ ወዳጅ ነች። እና ያው በዚህ መልኩ ከህፃናቶች ጋርም ፎቶ ትነሳለች። እና አንዳንድ ነገሮች በጣም ኦቪየስ ናቸው፣ ግልጽ ነበሩ። እንዲያውም አንድ ፊልም አለ፣ አይታችሁት ይሁን አትዩት አላውቅም፣ ሳውንድ ኦፍ ፍሪደም የሚል ከዚህ ከሴክስ ትራፊኪንግ ከሂውማን ትራፊኪንግ ጋር ተያይዞ የተሰራ ቤዝድ ኦን ትሩ ስቶሪ ማለት ነው፣ በእውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም አለና እዛ ፊልም ላይ እዚህ ፖስተሩ ላይ የምታዩት ልጅ ፊልሙ ላይ እንግዲህ ኬቲ እያሉ ነው የሚጠሯት። ያቺ ናኦሚን ነው የምትወክለው፣ የናኦሚን ገጸ ባህሪ ነው የምትተውነው ብለው ያስባሉ ብዙ ሰዎች ማለት ነው። ብዙ የሚያሳምኑም ነገሮች አሉ። ወይንም ደግሞ የጊሴል ማክስዌልን የጄፍሪ ፒስቲን ሴክስ ስሌቭ እሷን ነው የምትወክለው። ምክንያቱም እህት ወንድሞቼ ሮል ዲቴልሱን ካየን እንደ ፊልም ማለት ነው ሀር ካራክተር
የሚገርም ነው። እንግዲህ ሞዴል ነች እና ህፃናቶችን ከቤተሰቦቻቸው እያታለለች ተወስዳለች። በሞዴሊንግ ወይንም በመዝናኛ ኢንዱስትሪ ውስጥ እድሎችን እንደምትሰጥ ቃል ከገባች በኋላ በወሲብ ንግድ ውስጥ እንዲሳተፉ ታረጋቸዋለች ማለት ነው። እና ናኦሚ ካምቤልም በግልጽ ይሄ ነው ስራዋ ነው ገባቸው አይደለ? ከእነ ጊሴል ማክስዌል ጋር ሆና ለጄፍሪ ፒስቲን ወይንም እዛ ላለ አይላንድ ያው ህፃናቶችን ታቀርባለች። እዚህ እኮ ነው ያላችሁ። ኢንስታግራም አካውንቷ ውስጥ ገብታችሁ አንዳንድ ነገሮችን ማየት ትችላላችሁ። በግልጽ ትራንስጀንደርን ግብረ ሰዶማዊነትን የምታስፋፋ ህፃናቶችን ይዛል። እዛውም ሰልፊ ያው እንግዲህ ተከታትለን እንደተመለስነው ነው ዴሰበን እጅግ በጣም አርቆ አሳቢ ብዙ ጊዜ ከእኛ ከምናየው ሌላ ለየት አድርጎ የሚያይ ወንድማችን ነውና እኛ የፊቱን በቃ ጥሩ ጎኑን ብቻ ነው የምናየውና ዓለም ላይ ስንኖር መጥፎ ጎን አለ የሚያቀርቡልን ነገር እንዳለ ሆኖ ከጀርባ ደግሞ ብዙዎችን ለውጠዋቸዋልና የሚታይ ነገር ነው። ህፃናትን ከምን ወደ ምን እንደሚቀይሩ ወጣቶችን ከምን ወደ ምን እንደሚቀይሩ ለእናንተ ግልጽ ነውና ቃሉ ቡቲክ ከጎኑ ሆኖ ጋይድ የሚያደርገው ሰው በጣም ያስፈልገዋልና እግዚአብሔር ይጠብቀው፣ ለትልቅ ደረጃ ያብቃው ለማለት እወዳለሁ። ወደ ቀጣይ ቪዲዮዎች እንለፍ። አክሱም ላይ ያሉ ሙስሊሞች ወላሂ ለአላህ ጠላት እጅ እንዳትሰጡ፣ ፊት ለፊት ተፋለሙ። የፈለገ ነገር ይምጣ፣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ። የአላህ ቃል ነው፣ የአላህ ቃል ነው፣ የኔ ቃል አይደለም። አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩነ ነጀስ ተወደዱ ጠሉ። እነዚህ ካዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸው ውስጣቸው። ይህ ንግግር የህፃን ልጅ ንግግር ነው እንጂ ከትልቅ ሰው አይጠበቅም። በጣም ያሳዝናል። በሙስሊምና በኦርቶዶክስ የመጣ በአክሱም ከተማ ለብዙ ዓመታት የቆየ ፍቅር አንተ ልታጠፋው አስበሃል። አሁን ይህ ህዝብ የሚያስፈልገው ሰላምና ሰላም ብቻ ነው። ከዚህ ጦርነት አልፎ አሁን በህይወት ለመኖር የተታገለ ያለ ህዝብ ነውና አንተ እንደዚህ አይነት ስብከት አያስፈልግም። አባቶች በአክሱም የሚገኙ አባቶችና ሼኮች ተመካክሮ ሰላም ያወረዱት በትግርኛ አለ፣ እሱ ተረጉምላችኋለሁ። እናንተ ሼር አድርጉ። እኛ ተወካዮች ሁለቱ ሃይማኖት በአርብ ስቅለት በከተማችን የታየ ነገር ናይ ሰልፍን ዕግርግርን መላእ ሙስሊም ማህበረሰብና ረብሻና እግርግር በታየበት ከተማ ዘይውክል ዘይግቡን ዘይሕጋውን በመኻኑ አጥቢቅና መኾንን አብዞም ዝሓለፉ መዓልቲ ሙስሊም ሃይማኖታችን የማይወክል ድርጊት ስለተደረገ ሃይማኖታችን የማይወክል ስለሆነ ይህን ነገር ኮንነናል፣ ወግዘናል ብሎ አባቶች እንደምታዩት እየተናገሩ ነውና አባቶች በትግርኛ ብዙ ነው ያወሩት። አሁን እኛ ፍቅር ነው የሚያስፈልገን፣ ሰላም ነው የሚያስፈልገን ነው እያሉ የሚገኙ እና አንዳንድ ሰዎችም ውስጣችሁ ሌላ ሐሳብ እያሰባችሁ እንደዚህ ለሀገር እንደዚህ መበጥበጥ የምታርጉት ነገር ብታቆቦት። አሁን የትግራይ ህዝብ የሚያስፈልገው ፍቅር፣ ሰላም፣ አንድነት ነው የሚያስፈልገውና ሁላችሁ ወደ ብዙ ሰው ሼር አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። ያው እንግዲህ ተከታትለን ተመልሰናል። ይህ ነገር በባለፈው ሳምንት በጣም መነጋገሪያ የሆነ ነገር ነበረ። አክሱም ላይ እንደዚህ ተፈጠረ፣ ቁርአን ተቀደደ፣ ሰው ተመታ፣ ተደበደበ፣ መስገድ አልቻሉም፣ መስጊድ ላይ ጁማ መስገድ አልቻሉም፣ ብዙ ነገር መስጊድ ተከለከለ፣ ብዙ ነገር ተብሏልና ወንድማችን የተባባሉትን ነገር ሙሉ ለሙሉ ተርጉሟልና ይህ ነገር እኔ እንደሚመስለኝ ከሆነ አርሲ ላይ በየቀኑ ግድያ አለ። ስለዛ የሚዘግብ ሰው የለም። የኛም ወጣቶች ቢሆኑ ብዙዎች በሚባል ደረጃ ቲክቶክ ላይ ዩቲዩብ ላይም ብዙዎች በሚባል ደረጃ የአርሲን ግድያ የአርሲን ዜና ሞት መዘገብ እጅግ በጣም ነው የደበራቸውና ይህንን ነገር ግን እንዲናፈስ ስለፈለጉ ብዙዎችም አናፍሰውታልና ለሌላ ነገር አይደለም መሸፋፈኛ ነው የሚመስለኝና ነውም ደግሞ ግን አሁንም ቢሆን ፍትህ ለአርሲ ኦርቶዶክሳውያን ለማለት እወዳለሁኝ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ።
ብዙ ጊዜ በኖቲፊኬሽን የሚደርሳችሁ ሰዎች ገብታችሁ ከምትወጡ ቪዲዮዎችን ብታዩልኝ ብዬ በትህትና ጋብዛችኋለሁ። ካልተመቻችሁ ኮሜንት ላይ ያልተመቻችሁን ፓርት ብታስቀምጡልኝ ብትጽፉልኝ እጅግ አድርጌ ነው የምፈልገው። ምክንያቱም ብዙ ሰዎች በኖቲፊኬሽን ይደርሳቸዋል፣ ነገር ግን ላይክም አያደርጉም ኮሜንትም አይጽፉም። ያንን ነገር ገብተው ሲወጡ ዩቲዩብ ለሌላ ሰው አያዳርሰውም። ምክንያቱም ሰው አልወደደውም ብሎ ስለሚያስብ ቀድሞ የደረሰው ሰው ካልወደደው ለሌላ ሰው አያስተላልፈውም እና ቀድማችሁ በኖቲፊኬሽን የምታዩ ሰዎች በጣም 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 አረጌ ነው ማከብራችሁ ኖቲፊኬሽን እንዲደርሳችሁ ስላደረጋችሁ። ነገር ግን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከተመቻችሁ ደግሞ ላይክ አድርጉልኝ፣ ለሌሎች ሰዎችም ደግሞ እንዲዳረስ አድርጉልኝ በማለት በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም